ገና ምግቡን አንስቶ እንደቀመሰው ጨው አለው ይሄ ነገር ጨው የለውም ያቃጥላል አይጣፍጥም ይጣፍጣል ሐቢቢ ቁል አልሐምዱሊላህ መጀመሪያ ምግብ በቀመስክበት ቅጽበት ንግግሮችን ሁሉ ትተህ ቁል አልሐምዱሊላህ እቺ ምላስህ አንተ የምትጠቀምባት ምላስ ምን አይነት አላህ Subhanahu Wa Ta'ala ረቂቅ የሆነ ተአምርን የሰራባት ነገር እንደሆነች ብታውቅ የፊት ለፊት ምላስህ ጣፋጭ ነገር አትቀምስም እስቲ በፊት ለፊት የምላስህ ጫፍ ስኳር ለመቀመስ ሞክር አይጣፍጥህም ወደ መሃል መግባት አለበት ጫው የምትቀምስበት ደግሞ ቦታ አለ ሎሚ ደግሞ ጎምዛዛ ነገር መራራ ነገር ጣፋጭ ነገር ደረቅ ረሳሳ እያንዳንዱ ነገር የምትቀምስበት አንዱ ሌላኛውን አይቀምስም እዛው ምላስህ ላይ ሆኖ ስትራክቸራሊ ተከፋፍለዋል እጅግ ረቂቅ የሆነ ተአምር ነው ያለው ለዚህ እኮ አንድ ሰው ከጎረሰ በኋላ ምግቡን የተወሰነ ሰከንድ ለማጣጣም ይቆያል ይሄ ማለት የእያንዳንዱን የጣዕም ሁኔታ በየምላሶቹ ቦታዎች ላይ ያንሸራሸራቸው ነው ሁሉንም እስኪነካለት አስብ ይሄን ካደረገ በኋላ ምላሱ ወደ ጭንቅላት ወደ አእምሮ ወደ ሴሎቹ መልእክት ልካለች ሪፖርት የተመገበው የቀመሰው ምግብ እንዲህ ያለ ይጣፍጣል እንደዚህ ያለ ይመራል እንደዚህ ጎምዛዛ ነው እንደዚህ ደግሞ የተበላሸም ከሆነ ፎጣም ካለው ሁሉንም ትገልጻለች አእምሮ እነዚህን ሁሉ አሰባጥሮ ላንተ መልሶ መልእክት ይልክልሃል ከዚህ በኋላ ነው የመጀመሪያ ጉርሻ ቅምሻ ምንነቱን የምትረዳው አልহামዱሊላህ አትል የምግብ ጣዕም ምን እንደሆነ የማያውቁ የታመሙ ሰዎች ጣፋጩም ውሃ መራራውም ውሃ የሚላቸው ስንት አይነት ሰዎች አሉ መሰለ የምግብን ጥፍጥና ከቀመሱ አፋቸው ላይ ካስገቡ ስንት ዘመን የተቆጠረላቸው ደግሞ ሰዎች አሉ በግሉኮስ ብቻ ምግብ ምን እንደሆነ ከረሱት ስንት ጊዜያቸው በሆዳቸው ብቻ በጉሮሮ በኩል ምግብ የሚቀበሉ ስንት አይነት ሰዎች አሉ መሰለ ምግብን መቅመስ ወላሂ ተራ ኒዕማ አይደለም መቅመስ መቻል ጤነኛ መሆን መቻል ማመዛዘን መቻል ኮንሺየንስ የሆነ ማይንድ ኖሮ አስተውሎት ኖሮ ማመዛዘን በራሱ ትልቅ ኒዕማ ነው ከዛ በኋላ ነው አላህ ላንተ ይሄን ሪዝቅ ስለሰጠ ደግሞ ድጋሚ በሪዝቅህም በምግብ በማግኘትም ታመሰግናለህ ምክንያቱም በረሃ ላይ ሰዎች ዛሬ በ21ኛው ክፍለ ዘመን አንቺ ባለሽበት እኔ ባለንበት ዘመን ጫማ ቀቅለው የሚበሉ ሰዎች አሉ የሚበሉት አጥተው ዛሬ እየሞቱ ያሉ ሰዎች አሉ በዚህ ሰዓት እንኳን ማለት ነው አላህን ለማመስገን እያንዳንዱ ሁኔታዎች እያንዳንዱ ቅጽበቶችን እንኳን ብትጠቀምባቸው አመስግን የምትበቃው ጌታ አይደለም ካድናቆቱም ከነቀፌታው ካቃቂሩም ካስተያየቱም በፊት ምስጋና ይቀደም ምክንያቱም ጌታ ምን ብለዋል ለኢን ሸከርቱም ለአዚደነኩም ያመሰገንከኝ እንደሆነ እጨምርልሃለሁ